ጎንደርን በድምቀት ከሚያስጠሯት አድባራት አባጃሌ ለምን ተባለ? ያባጃሌው እያለ ሲዘፈንና እንዲሁም የጎንደር ሰዎች አባጃሌውን እያሉ ሲምሉ ሰምታችሁ ታውቃላችሁ። አባጃሌው ማን ናቸው የሚለውን በዚህ ቪዲዮ የምናይ ይሆናል። ይሄ ቻናል አዲስ ስለሆነ ሰብስክራይብ እያረጋችሁ አብሮነታችሁ አይለየኝ እላለሁ። እንዲሁም ላይክ ማድረጋችሁን አትርሱ። ጎንደርን በድምቀት ከሚያስጠሯት አድባራት ደብረ ሕሩያን አባጃሌ ተክለ ሃይማኖት አንዱ ነው። ይህ ደብር ነው እንግዲህ አባጃሌ ተክለ ሃይማኖት እየተባለ የሚጠራው። በዘፈንም እንዲሁም የጎንደር ሰዎች በአባጃሌው እያሉ የሚምሉት በዚህ ደብር አመካኝነት ነው። አባጃሌ ለምን ተባለ? ይህ ጥንታዊ ደብር በላስታው ተወላጅ በደጃዝማች ወንደሰን መሸሻ ጠያቂነት በሁለተኛው አጼ ተክለ ሃይማኖት ፈቃድ በ1763 ዓመተ ምህረት ተተከለ። የደጃዝማች ወንደሰን መሸሻ የፈረሳቸው ስም ጃሌ ይባል ነበር እና የጻዲቁ አቡነ ተክለ ሃይማኖት ታቦት እንዲገባ ስለፈቀደ ደብረ ሕሩያን አባጃሌ ተክለ ሃይማኖት ተባለ። ደብረ ሕሩያን የተባለበት ምክንያት የተመደቡት አገልጋዮች ከየአድባራቱ በሙያና በችሎታ ተመርጠው የመጡ በመሆናቸው የምርጦች ደብር የሚል ስያሜ የተሰጠ መሆኑ ይነገራል። በ1926 ዓመተ ምህረት ሳር ክዳኑ በቆርቆሮ ተቀይሯል። ከሁሉ አስቀድሞ በጎንደር ከተማ ቆርቆሮ የለበሰ ደብር በመሆኑ በባህልና ቱሪዝም ብረት ለበስ አባጃሌ ተክለ ሃይማኖት ተብሎ ተመዝግቧል። በ1880 ዓመተ ምህረት ድርቡሽ ጎንደርን ሲያቃጥልና ሲመዘብር ተአምረኛው ደብረ ሕሩያን አባጃሌ ተክለ ሃይማኖት ከሃዲያን እጅ ሳይዳሰስና በእሳትም ሳይቃጠል ከነቅርሶቹ ተርፏል። ግንቡ በ1971 ዓመተ ምህረት በአቶ ታዬ በላይነህ እና በአካባቢው ምዕመናን የታደሰ ሲሆን በ1988 ዓመተ ምህረት ደግሞ ቆርቆሮው ተቀይሯል። ለዚህም ነው ዘፈን ላይም የአባጃሌው እየተባለ እየተዘመለት እንዲሁም የጎንደር ሰው አባጃሌውን እያለ ሚምለው። እኔ አሙ ነኝ። እስከ መጨረሻው ስለተከታተላችሁኝ ከልብ እያመሰገንኩ ይሄ ቻናል አዲስ ስለሆነ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አድርጉ። በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ይበልልኝ።